በከባድ ሁኔታ ውስጥ ነው ያለው ወንድማችን ይኸው አለ። እግዚአብሔር እርቶ እንግዲያው ጌታ ኢየሱስን የሕይወቱ ጌታ አድርጎ ተቀብሏል። ቅድም እያወራን የነበርነው ስለዚህ ወንድም ነበረና የመጣው ቅድም ነግራቸዋለሁ። ከሩቅ ቦታ ነው የመጣው። ቅድም አውርቼላቸዋለሁ፣ ደግሜ አላወራም። በእግሩ ነው የመጣው። አሳዶት አስጨንቀው ትዳሩን ልጁን ተቀብሎ ባዶ እንዲሞት የተደረገ ነገር እግዚአብሔር ነግሯል። እና በዚህ አጋጣሚ በዚህ ማይክ አላወራም። ለዚህ ይሄ ወንድም ያለው አሁን ቤት ላይ አይደለም የሚኖረው። እኛ ወንጌል ሰብከናል። የወንጌል ማህበርተኛ የምንለው ለራሳችን አይደለም። አንዳንድ ሰው ለራሱ ይሰበስባል ስለሚል የወንጌል ማህበርተኛ ብለን የምንሰበስበው ወንጌል ሰርተን መልበስ የሚገባውን እናለብሳለን። ቤት ለሚያስፈልገው ቤት ከራይ እንችላለን። በቻለን መጠን ሳፖርት እናደርጋለን። ይሄ ወንድም የመጣው ከእስልምና በእግሩ ነው የመጣው። ለዚህ